ሊውም ሽማግሌውን የማታየው ከሆነ ይዘሹ የምትሄጂ ከሆነ ለካሌብ ነው ደውዬ የምነግረው፣ ለካሌብ ደውዬ ነው የምነግረው ብላት ነበረ ለቲና ትሁት ማለት ነው። አሁን ደግሞ ዳኒ ቲናን ሽማግሌውን ይዘው እንደወጣሽ በስልክ ሲያወራ ትሁት ትሰማለች ማለት ነው። ይህንን ደውላ ለካሌብ ልትነግረው ነው ማለት ነው። ዳኒ መቼም እዛ ካለ ለካሌብ ደውላ ከመናገሯ በፊት ዳኒ የሆነ ነገር ያደርጋታል ወይም ደግሞ ስልኩን ይነግጣታል ማለት ነው። ይህንን ነገር እስከምትነግረው ድረስ መቼም ቁጭ ብሎ አያያትም ማለት ነው። እነሱ ሌላ ቤት አላቸው፣ እኛ ግን ቤትም ሆነ መኖሪያ የለንም፣ እኛ እንዳንጠቀምበት ለምንድን ነው እንቅፋት የምትሆኝብን እያላት ነው። ከዚህ በፊትም እንዳለው እንደ ስራ እንደ ቢዝነስ ስላለው በመሀላቸው ጣልቃ እንዳትገባ ብዙ ጊዜ አስጠንቅቋታል። ለፋሁበት ነው፣ ስለዚህ እንደ ቢዝነስ መውሰድ ስለሚፈልግ እኛ ስራ ላይ አትግቢ ብሎ ትሁትን ከአንዴም ሁለቴ ደጋግሞ ነግሯታል ማለት ነው። ስለዚህ ትሁት አሁን ደግሞ ይህንን ነገር ለካሌብ ስትነግረው መቼም ዳኒ ቁጭ ብሎ እንደማይ ግልጽ ነው። ትሁት ለካሌብ ደውላ እንደዚህ ብላ ከተናገረች ካሌብ ደውሎ ቲና ላይ ሽማግሌውን ወዴት ነው የምትወስጂው አሁኑኑ መልሹ ማለቱ ስለማይቀር፣ ስለዚህ ዳኒ ትሁት ካሌብ ላይ እንዳትደውል ያደርጋታል ማለት ነው። እሱ ይሄ እንዲሆን አይፈልግም፣ ምክንያቱም እዛ ጋር አጋጣሚውን መጠቀም ስለሚፈልግ። ዳኒ እንደውም እሷ በምታደርገው በእያንዳንዱ ነገር በጣም ስለተናደደባት ወይ ስልኩን ይነቅጣታል ወይ የሆነ ነገር ያደርጋታል ማለት ነው። ሌላው ቀርቶ እንኳን አይደለም ለሽማግሌው በሚሰጠው ምግብ ራሱ በጣም ይቀናል። ለኛ ይሄን ትሰራለች፣ ለሽማግሌው ደግሞ ይሄንን ትሰራለች በሚል በጣም ይቀኑባታል። ለሽማግሌው የሚበላው ምግብ እያነጻጸሩ ለኛ እንደዚህ ትሰራለች፣ ለሱ ደግሞ እንደዚህ ትሰራለች በማለት ተናደውባታል ማለት ነው። ቲና ራሱ በጣም ስትናደድባት ነበር። ዳኒም ደግሞ በጣም ሲቆጣት ነበረ እና ዛሬም አርፈሽ ቁጭ በይ ብሏት ነበረ። አሁን ደግሞ እዚህ ጋር ይሄ ነገር ሲፈጠር መቼም እንግዲህ በራሱ አገላለጽ ካሁን በፊት ብዙ ለፍቷል፣ ብዙ ነገር አድርጓል። ከዚህ ቤት የሚፈልገውን ሳሊዝ አልወጣም ብሎ ስለሚያስብ ትሁት በምታደርገው ነገር ዝም አይላትም ማለት ነው። ሽማግሌው ከቲና ጋር ሄዶ የቤቱን ስም ወደ ቲና እንዲያዞር ስለሚፈልግ በዛ መጠቀም ስለሚፈልግ እንዲሳካለት ስለሚፈልግ ትሁት እንዳትደውል ያደርጋታል ማለት ነው። ትሁት ከደወለች እዚህ ጋር ስለሚያበቃ ነገሩ ሽማግሌው ማስታወስ አለመቻሉን ተጠቅማ ቲና ቤቱን በስሟ ልታዞር ብትሄድም ሽማግሌው አለማስታወሱን ተጠቅመው ይሄን እንደሚያደርጉ ስለሚያውቅ የሆነ ነገር ማሰቡ እንደሆነ አይቀሬ ነው። ትሁት እያደረገች ያለችው ነገር ባይሳካና ዳኒ ባያስቆማት ሽማግሌው ከመጀመሪያውኑ ዳኒና ቲና በጣም እየቀለደባቸው ነው። ቲና እዛ ቤት እንዳስጠጋችሁ ሁላ አድርጎ ነበረ ሲያስመሰግናት የነበረው። ይሄ ቤት ያንቺ ነው፣ አንቺ ነሽ የምታኖርኝ፣ አንቺ ነሽ አስጠጋሽኝ እያለ ሲነግራት በባለፈው አይተናል ማለት ነው። እንዳንቺ አይነት አማች ከየት ይገኛል፣ ከየት እናገኛለን እያለ ቲና ሲያመሰግናት ነበር። ቲና ደግሞ ይሄ ነገር በጣም ተመችቷታል ወይም በጣም ደስ ብሏታል። ምክንያቱም ሽማግሌው የእውነትም ምንም ነገር የማያስታውስ መስሎ ስለተሰማት ማለት ነው። የሽማግሌው ምንም ነገር አለማስታወስ እቅዶችን በሙሉ አንድ ባንድ እንዲሳካልኝ ያደርግልኛል ብላ ስለምታስብ ቲናም ለሽማግሌው የእውነት የማያስታውስ ስለመሰላት ይሄ ቤት የኔ ነበረ፣ ካሌብም በጣም ስለምወደው እዚህ ቤት አመጣሁት፣ ካሌብም ደግሞ ቤቱን ባንተ ስም አዞሮ ብላ ለሽማግሌው ተናግረዋለች። አሁን ደግሞ ቤቱ ወደ እኔ እንዲመለስ እፈልጋለሁ ብላ ለሽማግሌው ትነግረዋለች። ሽማግሌውም አንቺ ያልሽው ይሆናል በደስታ አደርግልሻለሁ ይላታል። ቲና አለማስታወሱን ተጠቅማ ይሄን ስታደርግ መቼም ሽማግሌውም ይሄን እንደምታደርግ ስለሚያስቡ አስቀድመው የሆነ ነገር ያደርጋሉ ብዬ አስባለሁ። ቲናም ትሁትን የሆነ መኝታ ክላስ ግቢ ትላትና ሽማግሌውን ይዘው ትሄዳለች። ትሁትም ለቲና ሽማግሌውን ይዘሹ ከሄደሽ ለካሌብ ደውዬ እነግረዋለሁ ትላታለች። ስለ ትሁት ካወራን አይቀር ትሁት ካሁን በፊት የካሌብ አባት ከቲና ጋራ ሳላገባ እንዳይጀምር ወይም ደግሞ ሌላ ጨዋታ እንዳይጫወት ነግረው ነበረ። ሽማግሌውም እንግዲህ በባለፈው ክፍል መራመድ እንደሚችልና ጤነኛ እንደሆነ ማስታወስ ካለመቻሉ በቀር ሁሉንም ነገር ነግሯቸው ነበረ። ከዚህ በፊት ያሉትን ነገሮች ወይም ያደረጋቸው ወይም የሆኑትን ነገሮች ማስታወስ እንደማይችል ነግሯቸው ከዛ በቀር ግን ደህና እንደሆነ ነበር ሲያሳያቸው የነበረው። እዛ ቤት ያለው ራሱ እነሱ ቤት አስጠግተውት እንደሚኖርና ቲና አስጠግታ እንደምታኖረው ነበር ሲናገር የነበረው ለቲና። አሁንም ደግሞ
ትሁት እነሱ እያደረጉ ያለው ነገር እየሰለቻት ነው ያለው፣ ማብቂያ አለመኖሩ ማለት ነው ይሄ ነገር። ትሁትም ለሽማግሌው አሁን መራመድ እንደምትችልና ደህና እንደሆን ካሳይታቸዋል። አሁን እንደውም ይልቅ ተንኮላቸውን በደንብ ለመስራት እንዲያመች ነው እንደሚያደርጋቸው፣ እንዳያመች አያደርጋቸውም በማለት ትነግረዋለች። ሽማግሌውም አንቺ አታስቢ፣ እኔ ማድረግ ያለብኝን አውቃለሁ ሲል ይመልስላታል። ሽማግሌውም ትሁትን ካስጨነቁሽና ካስቸገሩሽ እንድትነግሪኝ ይላታል። ምክንያቱም አሁንም እንደባለፈው የሆነ የሚያስደነግጥ ነገር እነ ቲናን የሚያዋርድ ነገር ያሰበ ይመስላል፣ ወይም ጊዜ እየጠበቀ ያው ካሌብ በባለፈው ሲሄድ ለትሁት ትንሽ ብቻ ታገሺ ብሏት ነበረ። እንዲሳካ ካሌብ ለትሁት የመከራት እንደመሰለች ሆና ቲናም ስታናግራት በትህትና ነበር ስትመልስላት የነበረው። ይህ ማለት ካሌብ በደንብ መክሮሻል ማለት ነው ትላታለች። ትሁትም አዎ በደንብ ነግሮኛል በማለት ስትመልስላት እናያለን። ምክንያቱም ትሁት ካሌብ ያላትን ነበረ ስታደርግ የነበረው። እንዲሳካልን ታገሺ በትህትና ማናገሪያ ሲላት ስለነበረ በባለፈው ክፍል ያንን ነበር ትሁትም ስታደርግ የነበረው። ዳኒም ዛሬ ትሁትን እዚህ ቤት የሰለቸኝ ነገር ቢኖር ያንቺና የቲና መጣላት ነው ብሎ ይላታል። ለምንድን ነው የምትጣየው እረፊ ብሏት ነበር። ትሁትም የሆነ የሚደብር ነገር ተናግረው ነበረ። ይሁን ክልቅምቃሚ ነህ አይነት ነገር እንደዛ እያለች የሆነ ሞራሉን የምትነካው ነገር ነበር ብትነግረው ራሱ ግን ትሁት እሱ ግን ምንም ነገር አልመሰለውም ነበር። እሱም ያላት እየሰራው ነው የሰራሁትን ወይም ደግሞ የለፈውበትን ነገር መውሰድ ነው የምፈልገው ሲላት ነበረ። እሷም መልሳ በዚህ መልኩ ወይም በዚህ መንገድ ያገኘው ገንዘብ ነው ሰላም የሚሰማ ይኸው ምኑ ደስ ይላል ስትለው፣ እሱም እናንተ ብቻ መጣላታችሁን አቁሙ፣ ይሄ ለእኔ እንደ ቢዝነስ ነው ማለት ሲመልስላት ነበር። ለዛም ነው ከዚህ ቤት ቶሎ መሄድ የማልፈልገው፣ እዚህ ቤት በጣም ብዙ ለፍቻለሁ፣ ስለዚህም የምፈልገውን ነገር ሳልይዝ አልወጣም ይላታል ማለት ነው። ለዛም ደግሞ የሆነ ተጨባጭ ነገር አግኝቶ የላቡን ይዤ ነው መሄድ የምፈልገው ሲል ይመልስላታል። ስለዚህ እንዲሁ በቀላሉ ከዛ ቤት አይወጣም ማለት ነው። በሌላ በኩል ደግሞ ፍቅረኛው እየደወለች እየጨቀጨቀችው ነው ማለት ነው። ቲና የዚህ ጋር ተበላች። ዳኒ ሌላ ፍቅረኛ አለው። እሷ የኔ ፍቅር ስትል እሱም ሌላ የኔ ፍቅር ይላል ማለት ነው። የዳኒም ፍቅረኛ ጠፍተሃል፣ የት ነው ያለው፣ የት ነው ሄድከው እያለችው ነበር። እሱ ደግሞ እዚህ ጋር ስራ ስለያዘ ቢዝነስ ስለሆነ የጠፋው እየነገራት እናያለን። ከቲና ጋር የጀመረውን ነገር እንዲሁ በቀላሉ መጨረስ አይፈልግም ማለት ነው። ስልክ ሲደወልበት ቲና ደርሳበት ነበረ። ነገር ግን እዛ ጋር አስቀየሰና ነገሮች ሁላ እንደሰለቹት አድርጎ ጮሆባት ሲያናግራት ነበር። ስልክ ሲደወል ደጋግመሽ የምትጠይቂኝ ምንድን ነው ምናምን ብሎ ነገሮችን ለማስቀየስ ይሞክራል። የሚደወለውን ስልክ ሁላ እኔ ማብራራት ሰልችቶኛል ብሎ እዛ ጋር ለማለፍ ይሞክራል። እንደዛ ብሎ አልፏት ነበረ። ነገር ግን እንደዛ ቢላትም ቲና መጠርጠሯን አላቆመችም። ይበልጥ ደግሞ እንድትጠረጥር ያደረጋት በባለፈው ዳኒን መንገድ ላይ ከቆንጆዬ ሴት ጋር አይቸው ነበረ ሻይ ቡና እያሉ ብሏት ስለነበረም ያንንና ተደጋጋሚ የሚደወሉ ስልኮችን በማስታወስ መጠርጠር ትጀምራለች ማለት ነው። እሱ ወሬ ለማስቀየስ ቢሞክርም ቢያባብላትም ነገር ግን ውስጡ ያን ያክል አልተቀበለውም። ሌላው ነገር ደግሞ ዛሬ ከመዋረድ ትንሽ የተረፉት ዳኒና ቲና ሊሳሳሙ ሲሆን ካሌብ ደርሶባቸው ነበር። ያኔ ካሌብ ፊልድ ሊሄድ ሲሆን ስልኩን ረሳሁት በሚል ነገር ተመልሶ ነበረ። እነሱ ሊሳሳሙ ሲሉ ካሌብ ደረሰባቸው። ካሌብ ሲደርስባቸው በጣም ደንግጠው ነበረ። ነገር ግን እሱ ምንም ነገር እንዳላየ ሆኖ አክት ሲያደርግባቸው ነበር። እዚያ ጋር ካሌብ የሚያደርጉትን ነገር ያወቀ መስሏቸው ስለነበር ሁለቱም ደንግጠው ነበር። ካሌብም ምን እያደረጉ እንደነበር ሊያደርጉ የነበረውን ያሰቡትን ነገር ምን እንደነበር አውቋል። ነገር ግን ቢሆንም ፈገግ ብሎ ስልኬን ረስቸው ነው በማለት ስልኩን ይዞ ይወጣል። ስልኬን ረስቼ ነው ብሎ ካሌብ ስልኩን ይዞ ወጣ እንጂ ሁሌም ቤት ውስጥ ሲቀመጡ የሚያደርጉት ነገር ስለነበረ አልተገረመም ወይም አልደነገጠም። የእነሱን ግንኙነት ስለሚያውቅ ካሌብ ምንም አልመሰለውም። ስለዚህ ሁኔታቸው አላስደነገጠውም። ይልቁንስ እነሱ አወቀ አላወቀ ብለው ደነገጡ። ካሌብ እንደሚያውቅ ምንም ነገር አያውቁም። እነሱ የሚያውቁት ካሌብ ወንድምና እህት እንደሆኑ እንደሚያውቅ ብቻ ነው። ልክ ሽማግሌው ሁሉንም ነገር ማስታወስ ችሎ ለእነሱ ማስታወስ አልችልም ብሎ እንዳሳመናቸው እንዳመኑት ማለት ነው። ቢሆንም ግን ዳኒ የሽማግሌው አላስታውስም አለ ማለት ብዙም አልተዋጠለትም። የካሌብም ሁሉንም ነገር አላቅም ማለትም ያን ያክል ውስጡ ሰላም አልተሰማውም።